بارك الله فيك. بارك الله فيك. السلام عليكم. الله يبارك. يتيجي على الدق. عند بنتك. بارك الله فيك. السلام عليكم ورحمة الله تعالى وبركاته. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. زاري እጅግ በጣም ፍቅር በምትሰጡ ማህበረሰብ ውስጥ በመገኘቴ የተሰማኝን ደስታ ልገልጽላችሁ እወዳለሁ። ድሬዳዋን ለመርገጥ ሁሌ እንዳለምነ ሁሌ እንዳሰብነ የሰው ልጅ ሐሳብ አይሞላም አላህ ካልጻፈውና ዛሬ በጣም በመናከብረው ልናገኘው በመናፍቀው ሁሌ ሲደውሉልን ቀጠሮ ለነሰላህዲን ሁሌ ነው የምናወራው አልሳካልም ብሎ ዛሬ አላህ በጻፈው ቀን ثم جئت على قدر يا موسى እናንተ ፊት ስላሰየመን አላህን በእጅጉ አመሰግናለሁ። አልহামዱሊላህ ረብል ዓለሚን። ገና ስንገባ ስቴዲየሙን ስንጎበኝ ክቡር ከንቲባ አሁን ከፊታችን ቢኖር ደስ ይለኛል። ያደረጋችሁልን አቀባበል እጅግ በጣም የተለየ ነው። አላህ ያክብራችሁ፣ አላህ ይውደዳችሁ። የከፍተኛ የመጅሊስ አመራሮች፣ ዑለማዎቻችን፣ የወጣቱ ካውንስል አመራሮች የነገ ብቻ አይደለም የዛሬም የሀገሪቱም የዲኑም ተስፋ ወጣቶች ዳግም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደምታውቁት ዛሬ አልፎ ሀጅ ዚያራ እንጂ ድሬዎችም እንዘይርበት ፕሮግራም ዛሬ አይደለም። ከናንተ ጋር በአላህ ፍቃድ በስፋት እንገናኛለን፣ በስፋት እናወራለን በአላህ ፍቃድ። ዛሬ እንደው እንዳልፎ ሀጅ ካውንስሉን አጅቦ እንደመጣ ለወጣቱ ካውንስል የኛን ሚና የድምጻችን ይሰማ ጉዞ ምናስረክብበት መድረክ እንጂ የዳዋ የመተዋወሻ ሰፊ መድረካችን አይደለም። እሱ በአላህ ፍቃድ ይደገማል ኢንሻአላህ። ወጣቶች ናችሁና ሁለት ሶስት ነጥቦችን አደራ ልበላችሁ። የመጀመሪያው የዚህ ዲን እመኑኝ የዚች ሀገር ዘቦች እናንተ ናችሁ። ዲን ሀገር ልክ እንደ ዱላ ቅብብሎሽ ነው። ዑለማዎቻችን መሻይኾቻችን ዱላውን ለኛ አቃብለዋል፣ እኛ ለአመታት አሩጠነዋል። አሁን የምትረከቡ እናንተ ናችሁ። እኛ ከኋላ ሆነን በሐሳብ እናግዛለን፣ በዱዓ እናግዛለን። ዋና ሚናው የእናንተ ኃላፊነት ነው። ኢኒ ጃዒሉን ፊል አርድ ኸሊፋ አንዱን አንዱ እየተካ ሚኖር ፍጡር አደርጋለሁ አለ አላህ። ወይም ኢኒ ጃዒሉን ፊል አርድ ኸሊፋ የኔን ሚና የሚወጡ አምባሳደር አደርጋለሁ ብሏል። የእስላም አምባሳደሮች የዚች ሀገር አምባሳደር እናንተ ናችሁ። ወጣቶች የዲኑ ዘብ እናንተ ናችሁ። ከናንተ አቅጣጫ እስላም እንዳይጠቃ፣ ከናንተ አቅጣጫ ኢትዮጵያ እንዳትጠቃ። አንድን ወጣት ላውሳ። ነብዩና መሐመድ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ነብዩና መሐመድ ወደ መዲና ሂጅራ ሲያደርጉ ማን ቤት ነው ያረፉት? ማን ቤት ነው ያረፉት? አቡ አዩብ አልአንሳሪ። ገና ሀያዎቹ ውስጥ አካባቢ ያለው ወጣት ነበር አቡ አዩብ። ነብዩና መሐመድ መዲና ሲገቡ እሳቸውም ቤቱ ማስተናገድ ፈልጓል። እንደናንተ እንግዳም ይወድ ሰው ነበር። ጓዛቸውን ሰበሰበና ቤቱ አስቀመጠ። መልእክተኛውን ሁሉም ማስተናገድ ይፈልግ ነበር። ይሄን ውዝግብ የሚቋጭበት መንገድ አገኘ እሱ። ነብዩም አለይሂ ሰላቱ ወሰላም ጓዜ የት ነው አሉ። ሻንጣዬ ሲሉ የአላህ መልእክተኛ እኔ ቤት ወስጃለሁ አላቸው። እሳቸውም ውዝግቡን መቋጫ አንድ መንገድ አገኙ። አርረጁሉ መዓ ረሕሊህ ሰው እንግዳ ከጓዙ ከሻንጣው ጋር ነው አሉና ወደሱ ቤት ነብዩን ያስተናገደ ታላቅ ሰሃባ። ይሄን ጀብድ ሲፈጽም እንደናንተ ሀያዎች ውስጥ የሚገኝ ወጣት ነው። እድሜውን በእስልምና ላይ ገፋ። አንድ የነብዩ አለይሂ ሰላቱ ወሰላም ቤታቸው በተኙበት ከውጭ ኮቴ ሰሙ። ሲወጡ አቡ አዩብ አልአንሳሪ ወጣት ሰይፉን መዞ እየጠበቃቸው ቆሟል።
አቡ አዩብ በዚህ ሰዓት ምን ያረክ ነው አሉት። የአላህ መልእክተኛ መጥፎ ነገር እንዳያገኘው ጥበቃ ላድርግ ብዬ ነው አላቸው። ነብዩ በጣም ተገረሙ። በራሱ ተነሳሽነት የወሰደውን ጀብዱን አዩና አንድ ቃል አይሉት ያ አቡ አዩብ ሐረሰከ አላህ ሐየን ወመይታ በህይወትም እያለ ሙተህም አላህ ይጠብቃል። የነብዩ ዘብ የእስልምና ዘብ የመልእክቱ ዘብ ሆነና ይህን ዱዓ ተቆናጠጠ። ታዲያ አቡ አዩብ እድሜው በጣም ከረዘመ ሰሃባዎች ውስጥ አንዱ ነበር። ወደ እድሜው መጨረሻ አካባቢ ጃሃር ለመውጣት ተነሳ። ሰሃቦቹም እድሜህ ገፍቷል፣ ዘመቻ ክልክል ነው አሉት። ዘመቻው ግን ወሳኝ ስለሆነ መቅረት አልፈለገም። ዘመቻው ወጣቶች ልብ በሉ ወደ ቆስጠንጢንያ ያሁኗ ኢስታንቡል ማለት ነው። ከመከፈቷ በፊት የጠላት ጦር ዋና ምሽግ የማይደፈር ምሽግ ለአመታት ለመክፈት ተሞክሮ ያልተሞከረ ምሽግ ነው። ነብዩ አለይሂ ሰላቱ ወሰላም ግን አንድን ትንቢት ተናግረዋል። ለቱፍተሐነ القسطنطينية በላመት ተውኪድ ነው የተናገሩት። ቆስጠንጢንያ የምትባሉ ኢስታንቡል በድል ትከፈታለች አሉ። فلنعم الامير اميرها ይሄን ከፍቶ ጦርነቱን የሚመራው ጀነራል ምንኛ ያማረ መሪ ነው አሉ። ولنعم الجيش ذلك الجيش ያ ሰራዊት ምንኛ ያማረ ሰራዊት ነው አሉ። ይህን ሐዲስ የሰሙት ሰሃባዎች ከሳቸው ልፈት በኋላ ይችን ሀገር ለመክፈት ተንቀሳቅሰዋል። ከነ ሙዓዊያ ብን አቢ ሱፊያን ጀምሮ ተንቀሳቅሰዋል ሊከፍቱ። ያልሞከረ የለም። ለ800 ዓመት ተሞክሯል ቆስጠንጢንያን ለመክፈት አልተሳካም ነበር። ሙዓዊያ ረዲየላሁ ተዓላ አንሁ ልጁን የዚድን የጦሩ ዋና ጀነራል አድርጎ ይሄን ሽልማት እንዲያገኝነት ላከው። ያኔ ሲልከው አብሮ አቡ አዩብ አልአንሳሪ አብሮ ዘመተ። ጦርነቱ ተደረገ። በጣም ደም አፋሳሽ ነው፣ ፈታኝ ነው። ሊከፍቱት አልቻሉ። ያኔ አቡ አዩብ አጀሉ ደረሰ። ወደ አገሩ ሳይመለስ ሞቱ እዛው ኢስታንቡል ላይ ሆነ። ለቆስጠንጢንያ አጥር ቀረብ ወዳለ አካባቢ ህይወቱ አለፈ። ሰራዊቱ ሊመለስ ሲል አንድ ወስያ ሰጣች። አጀሌ ደርሷል፣ ከሞት ለጠላት ቅርብ ወደሆነ ግንቡ ጥግ ቅበሩኝ አላቸው። የዚድ የሙዓዊያ ልጅ የጦሩ ጀነራል ይሄን ወስያ ተቀበለ። አቡ አዩብ ሲሞት ለቆስጠንጢንያ ግንብ ቀረብ ወዳለ ቦታ ቀብሮት ተመለሰ። ሲመለስ ከላይ ጠላት ብቅ ሲል አንድ ቀብር አዩ። ደብዳቤ ጻፈ። የሩሞቹ ጀነራል ቀብራችን ህንጻችን አካባቢ ግንባችን አካባቢ ሰው ቀብራችሁ ዳችኋል ወይ ቀብሩን አውጡት ካሊያ አውጥተን ሬሳውን ለውሻ እንሰጠዋለን አለ። ከባድ ዛቻ ነው አይደል? ለውሻ ነው እንሰጠዋል። ልክ ይሄን ሲናገር የዚድም ደብዳቤ መለሰለት። ስማ ሆይ ይሄ የቀበርነው ሰው አቡ አዩብ አልአንሳሪ ይባላል። የነብዩ አለይሂ ሰላቱ ወሰላም ምርጥ ባልደረባቸው ነበር። ቀብሩን ትነካውና ቀብር የተባለ የእናንተን ተከታዮች አውጥቼ በትናለሁ፣ የእናንተን እምነቶችን ተቋም አውድማለሁ፣ ሰራዊት ይዤ እመጣለሁ፣ አንገትህን ከተከሻህ ለየዋለሁ። ያኔ የሩሞቹ አመራር ይሄን ዜና ሲሰማ ደነገጠ። ከባድ ሰው እንደተቀበረ አወቀ። በል ቀብሩን አንነካውም፣ ይልቅም ቀብሩ እንዳይነካ ዘበኛ እንቀጥርለታለን አለ። የነብዩን ዱዓ አስታወሳችሁ? ሐረሰከ አላህ ሐየን ወመይታ። ለ800 ዓመት የሱን ቀብር የሚጠብቁት የሮም ወታደሮች ነበሩ። ልብ ብላችኋል? ቆስጠንጢንያም ተከፍታ ሲገባ እነ መሐመድ አልፋቲህ ያኔ ሲገባ ቀብሩን አዩት። እንደ አዲስ ቀብሩን ትናሉ። ከቀብሩ አካባቢ አሁን ቱርክ ውስጥ ከሄዳችሁ ታዩታላችሁ። የአቡ አዩብ አልአንሳሪ ስም የተሰየመ መስጂድ እዛው ጥግ ታገኛላችሁ። ቱርክንም ከዛ በኋላ የመሩት መንግስታቶች ይሄን የነብዩን አለይሂ ሰላቱ ወሰላም ወሲያ ለማክበር ቀብሩ ላይ ሁሌም ዘበኛ አድርገዋል።
እስካሁን ድረስ እስልምናን ለመጠበቅ ስትንቀሳቀሱ ዲኑን ለማገዝ ስትቆሙ የአላህ ጥበቃ ከእናንተ ጋር ከፍታ እዛ ውስጥ ነው ያለው። ወጣቶች ይሄ ዲን ተተኪው እናንተ ናችሁ። እኛ ነገ ታሪክ እንሆናለን ነበሩ ይባላል። ዱላውን የምትቀበሉት ኪታቡን የምትሸከሙት እናንተ ናችሁ። ያ ያህያ خذ الكتاب بقوة መጽሐፉን በደንብ ያዙት፣ ኃላፊነቱን በደንብ ተሸከሙት። እስልምናን ወጣቱን ሀገራችሁን ለመርዳት ከእናንተ በላይ ኃላፊነት የተሰጠው የለም። ጊዜው ማላለፋችሁ ያለ ግብ እንዳትኖሩ። እንኳን እናንተ በአንድ ሞዴል ንግግር ልቋጭ። ኢማም አልኪሳኢ ሲባል ትሰማላችኋል። የኩፋ ሀገር የቁርአን ኤክስፐርት እሱ ነው። በረጅሙ ደማቁ የእስልምና ታሪካችን የቁርአን ኤክስፐርት አንድ ሰው ሲነሳ ኪሳኢ ይነሳል። ታዋቂ የቁርአን ኤክስፐርት ዓሊም ነው። የመጀመሪያ ህይወቱ ግን ዓሊም አልነበርም። እስከ 40 ዓመቱ ድረስ ፍየል ጠባቂ ነበር ኪሳኢ። ታዲያ አንዴ ልብ በሉ፣ በመንገድ ሲያልፍ አንዲት እናት ልጇን ስትቆጣ ይሰማል። አንተ ሰው ወይ ወደ ቁርአን ቤት ሄድና በደንብ ተማር፣ ካልሆነ እንደ ኪሳኢ ፍየል ጠባቂ ሆነ ነው የምትቀር ትለዋለች። ሞራል ይነካል። አጥንቱ ውስጥ ገባ። ወጣቶች እገሌን ምሰል እንጂ እገሌን አትምሰል እንዳትባሉ አደራ። ሞዴል ሁናችሁ ቂብላ ሁናችሁ ሰዎቹ የሚቅጣጫችሁ እንጂ የሚያወግዟችሁ እንዳትሆኑ። ኢማም አልኪሳኢ ሲሰማ እኔ በጅህልና በድንቁርና ምሳሌ ይሰጥብኛል አለ። ፍየሎቹን ሽጦ ወደ ዑለማዎቹ አቀና። ለፋ፣ ደከመ፣ ቁርጠኛ ነበር። በእስልምና ታሪክ ኢማም አልኪሳኢ ሲባል ስሙ የገነነ የተጨበጨበለት ታላቅ ሰው መሆን በቃ። አላሁ አክበር። ነገስታቶች የሚያከብሩት፣ ነገስታቶች ለምክር የሚጠሩት ታላቅ ሰው መሆን በቃ። አንዴ ምን ተከሰተ መሰላችሁ? መድረኩን ትንሽ ለማዋዛት ኢማም አልኪሳኢ ሃሩን አልረሺድ የሙስሊሞቹ ታላቅ መሪ አለ። ሃሩን አልረሺድ የእስልምና ግዛት ያኔ ጥግ የደረሰበት ወቅት ነው። አገዛዙ ሰፊ ነው። ደመና እንኳን ሲያይ የሚያናግር ነው። አንተ ደመና ወይ የትም ቦታ ሄደህ አዝንብ፣ ያንተ ግብር የሚወጣው ሳር ግብሩ ይመጣልኛል ይል ነበር። ግዛቱ ሲናገር የት ሄደህ ታዘንባለህ? ሌላ ቦታ ከኔ ግዛት ውጭ። ግልጽ ነው። ይሄ ሰው ራት ጋበዛቸው፣ እሱንና የዚዲ የሚባል ሌላ ኢማም አለ። ከዛ ሃሩን አልረሺድ መግሪብ ደረሰ እያወሩ ኢማም አልኪሳኢን አሰግድ ብሎ አስገባው። ሲያሰግድ ይሄ ታዋቂ የቁርአን ኤክስፐርት ነው። ሲያሰግድ ቁል ያ አዩሃል ካፊሩን ሲቀራ ተሳሳት፣ ሰበረው። ሲያሰላምቱም የዚዲ አለ። የሱ ምንድነው የሚባለው ትከሻ የሚለካኩ ዓሊሞች ናቸው። ከዛ ሶላት ሲያሰላምት ቁል ያ አዩሃል ካፊሩን የኩፋው ዋና ቁርአን ኤክስፐርት ተሳሳተ እንዴ ብሎ ሸነቆተው። ነገሩ አለፈ። ሲያወሩ ቆዩና ዒሻ ደረሰ። ዒሻ ሲደርስ አሁንም ሃሩን አልረሺድ ባላንስ ሊሰራ የዚዲን ግባ አለ። ኢማም የዚዲ ገባ። እሱ ሲያሳግድ በጣም የሚገርመው ፋቲሃ ላይ ተሳሳተ። ይከብዳል። ለካ ሰላምተው ሲጨርሱ ኢማም አልኪሳኢም ተቀበለና አንድ ቃል አለው፣ احذر لسانك أن تقول فتبتلى إن البلاء موكل بالمنطق አለ። እባክህን ምላስን ያዛት፣ ሰውን አታነውር፣ ንግግር ላይ ነው በላይ ተጻፈው አለው። እሱ በጣም አዳለጠው። ፋቲሃ ይሳሳታል፣ ይከብዳል አይደል? ወጣቶች ዓላማ ለመቅረጽ ወደፊት ለመጓዝ ጊዜው አልረፈደም። ግብ ቀርጻችሁ ዓላማ ቀርጻችሁ ለዲናችሁ ለሀገራችሁ ልብ በሉ። ኢትዮጵያ ውስጥ 60% ነን እያለ የሚያወራ ሙስሊም ሸክም ከሆነ እኮ ሀገሪቱን የሳባት እሱ ነው ማለት ነው። ወደታች በቁጥር ልክ ከፍታ ለሀገርህ ለዲንህ አስተዋጽኦ ያለን እንድንሆን ወሲያዬ ነው። እኔ ተስፋዬ ሰፊ ነው። በዚህ ወጣት ያለኝ ተስፋ በጣም የገዘፈ ነው። የተሻለ ሁናችሁ ካውንስሉን የበለጠ በመሰረቱ ላይ ጥላችሁ ውጤታማ እንደምትሆኑ ተስፋ አድርጋለሁ። ሁሌም ቅድም እንዳልኩት ዛሬ ቅምሻ፣ መግቢያ፣ መተዋወቂያ ውዶ ነው። ሶላቱ
ተሐጁዱ ተራዊው ይቀጥላል በኢዝኒላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።